መጽሐፍ ቅዱሴ መጽሐፍ ቅዱሴ ነው የእግዚአብሔር ቃል ነው የእግዚአብሔር ቃል በመንፈስ ቅዱስ ተደርሶ በቅዱሳኑ ደርሶኛል። ገለጥ አድርጌ ሳነበው ሕይወትን ይሰጠኛል። መጽሐፍ ቅዱሴ መጽሐፍ ቅዱሴ ነው የእግዚአብሔር ቃል ነው የእግዚአብሔር ቃል ዘፍጥረት ዘጸአት ዘኍልቍ ዘሌዋውያን ዘዳግም አምስቱ የሕግ መጻሕፍት ናቸው። የእግዚአብሔር ቃል ናቸው። ልጆች እናንብባቸው። መጽሐፈ ኢያሱ መጽሐፈ መሳፍንት መጽሐፈ ሩት አንደኛ ሳሙኤል ሁለተኛ ሳሙኤል አንደኛ ነገሥት ሁለተኛ ነገሥት አንደኛ ዜና መዋዕል ሁለተኛ ዜና መዋዕል መጽሐፈ ዕዝራ መጽሐፈ ነህምያ መጽሐፈ አስቴር አስራ ሁለቱ የታሪክ መጽሐፍት ናቸው። የእግዚአብሔር ቃል ናቸው። ልጆች እናንብባቸው። መጽሐፈ ኢዮብ መጽሐፈ መዝሙር መጽሐፈ ምሳሌ መጽሐፈ መክብብ መኃልየ አምስቱ የጥበብ መጽሐፍት ናቸው። የእግዚአብሔር ቃል ናቸው። ልጆች እናንብባቸው። ትንቢተ ኢሳይያስ ትንቢተ ኤርምያስ ሰቆቃወ ኤርምያስ ትንቢተ ሕዝቅኤል ትንቢተ ዳንኤል ትንቢተ ሆሴዕ ትንቢተ ኢዮኤል ትንቢተ አሞጽ ትንቢተ አብድዩ ትንቢተ ዮናስ ትንቢተ ሚክያስ ትንቢተ ናሆም ትንቢተ ዕንባቆም ትንቢተ ሶፎንያስ ትንቢተ ሐጌ ትንቢተ ዘካርያስ ትንቢተ ሚልክያስ አስራ ሰባቱ የትንቢት መጽሐፍት ናቸው። የእግዚአብሔር ቃል ናቸው። ልጆች እናንብባቸው። የብሉይ ኪዳን መጽሐፍት 39 ናቸው። የእግዚአብሔር ቃል ናቸው። ልጆች እናንብባቸው። መጽሐፍ ቅዱሴ መጽሐፍ ቅዱሴ ነው የእግዚአብሔር ቃል ነው የእግዚአብሔር ቃል በመንፈስ ቅዱስ ተደርሶ በቅዱሳኑ ደርሶኛል። ገለጥ አድርጌ ሳነበው ሕይወትን ይሰጠኛል። መጽሐፍ ቅዱሴ መጽሐፍ ቅዱሴ ነው የእግዚአብሔር ቃል የማቴዎስ ወንጌል የማርቆስ ወንጌል የሉቃስ ወንጌል የዮሐንስ ወንጌል የሐዋርያት ሥራ የሮሜ መልእክት አንደኛ ቆሮንቶስ ሁለተኛ ቆሮንቶስ የገላትያ መልእክት የኤፌሶን መልእክት የፊልጵስዩስ መልእክት የቆላስይስ መልእክት አንደኛ ተሰሎንቄ ሁለተኛ ተሰሎንቄ አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ ቲቶ ፊልሞና ዕብራውያን ያዕቆብ አንደኛ ሁለተኛ አንደኛ ዮሐንስ ሁለተኛ ዮሐንስ ሦስተኛ ዮሐንስ የይሁዳ መልእክት ዮሐንስ ራእይ የአዲስ ኪዳን መጽሐፍ ናቸው። 27 ናቸው። የእግዚአብሔር ቃል ናቸው። ልጆች እናንብባቸው። መጽሐፍ ቅዱሳችን 66 ናቸው። ልጆች እናንብባቸው። መጽሐፍ ቅዱሴ ነው የእግዚአብሔር ቃል ነው የእግዚአብሔር ቃል በመንፈስ ቅዱስ ተደርሶ በቅዱሳኑ ደርሶኛል። ገለጥ አድርጌ ሳነበው ሕይወትን ይሰጠኛል።